ባለ 50 ጥንተ ጠላታችንን ሰይጣንንና ሰራዊቱን የምንዋጋበትና ጸጋ በረከት የምናገኝበት መንፈሳዊ ነገሮች አራት ናቸው። አንደኛው የጌታችን ቅዱስ ሥጋውና ክቡር ደሙ ነው። በዚህ በባለ 50 በቻልነው አቅምና ጊዜ ቅዱስ ቁርባን ቶሎ በመቀበል ጸጋ መንፈስ ቅዱስን ማግኘትና ክፉ መናፍስትን መዋጋት እንችላለን። ትልቁ የጸጋዎች ሁሉ ጸጋና መለኮታዊ ጋሻና መከታ ቅዱስ ቁርባን ነውና ይህንን የምለው ብዙ ቆራቢዎች በአብይ ጾም በርትተው ቅዱስ ቁርባን ይቀበሉና በባለ 50 ቅዱስ ቁርባንን እንደ በፊቱ በትጋት መቀበልን ይዘነጋሉ። ሁለተኛው ብርቱ የሆነ በትጋት የታጀበ ጸሎት ነው። ጸሎት ያቋረጠ ሰው ከእግዚአብሔር ጋር ያለውን መንፈሳዊ ግንኙነት አቋረጠ ማለት ነው። ጸሎት የተወሰው እግዚአብሔርን ተወ ማለት ነው። ጸሎት መጸለይ መርሳት እግዚአብሔርን መርሳት ነው። ጸሎትን መዘንጋት እግዚአብሔርን መዘንጋት ነው። ከጸሎት መለያየት ከእግዚአብሔር ጋር መለያየት ነው። ጸሎት መጸለይ አለመፈለግ እግዚአብሔርን አለመፈለግ ነው። በሁሉም ነገር ጸሎት አለማስቀደም በሕይወታችን እግዚአብሔርን አለማስቀደም ነው። ጸሎትን መተው ይልቁንም ጸሎትን እርግፍ አድርጎ መተው እግዚአብሔርን እርግፍ አድርጎ መተው ነው። መንፈሳዊ ኃይል የምታገኙት በጸሎት ነው። ጸሎት ስታቋርጡ ወይም ጸሎት ስትተው መንፈሳዊ ኃይላችሁን እያጣችሁ ትመጣላችሁ። መንፈሳዊ ኃይል አጣችሁ ማለት ክፉ መናፍስት በየትኛውም ሕይወታችሁ ላይ ኃይል እንዲኖራቸው ፈቀዳችሁ ማለት ነው። ወደዳችሁም ጠላችሁም ተመቻችሁም አልተመቻችሁም ጊዜም ይኑራችሁ ጊዜም አይኑራችሁ ከእግዚአብሔር ጋር የምትገናኙበት ከእግዚአብሔር መልስ የምታገኙበት ስጋዊም መንፈሳዊም ሕይወታችሁ የሚስተካከለው በጸሎት ነው። ጸሎት የማይጸልይ ኦርቶዶክሳዊ በቀን ጨለማ የሚኖር ሰው ነው። ጸሎት የማይጸልይ ኦርቶዶክሳዊ ሰማያዊ ተስፋ የሌለው ሰው ነው። ጸሎት የማይጸልይ ኦርቶዶክሳዊ ለዘላለማ ሕይወት ለመንግስተ ሰማያት ራሱን ያላዘጋጀ ሰው ነው። ለኛ ለኦርቶዶክሶች ጸሎት ውዴታ ሳይሆን ግዴታ ነው። ራሱ ባለቤቱ ጌታችን ነው። ጸልዩ ለዛውም ተግታችሁ ጸልዩ ያለን። ሶስተኛው ምጽዋት ወይም ዝክር ነው። በዚህ በባለ 50 ለድሆች ለተቸገሩት ምጽዋት መስጠት ወይም መዘከር ትልቅ ጸጋ በረከት ያሰጣል። ባለ 50 የመብል ጊዜ ስለሆነ የተቸገሩትን የተራቡትን እንደ አቅማችን ማብላት ትልቅ በረከት ነው። ሰይጣን ደግሞ ምጽዋትና ዝክር አይወድም። በረከት የምናገኝበት ሰይጣንን የምንዋጋበት አንዱ በምጽዋትና በዝክር ነው። በነገራችን ላይ በዚህ በባለ 50 የኃጢአት ስርየት የምናገኘው አንድም በምጽዋት ነው። እግዚአብሔር በትንቢተ ዳንኤል በምዕራፍ 4 ቁጥር 27 ላይ ኃጢአትህንም በጽድቅ በደልንም ለድሆች በመመጽወት አስቀር ብሎናል። ስለዚህ ለድሆች በመመጽወት በደላችንን ኃጢአታችንን ማስቀረት እንችላለን። ችግሩ ያመናጢ ለድሆች አያሰጠንም አያዘክረንም። የምንጸድቅበትን ስለሚያውቅ ኪሳችንን ቦርሳችንን በመተናነቅ እንዳንመጸውት እንዳንዘክር ይታገለናል። አራተኛው የአምልኮት ስግደት ነው። የአምልኮት ስግደት የዕለት ተዕለት የስግደት ሕይወት ስለሆነ እግዚአብሔርን ለማምለክ ስንሰግድ በዚህ ስግደት ክፉ መናፍስት ይቀጠቀጣሉ፣ ከሕይወታችን ይርቃሉ። የአምልኮት ስግደት በጾም ወቅት ይሁን በባለ 50 የሚቋረጥ ስላልሆነ አንዱ ጋሻችንና ክፉ መናፍስትን የምናስታግስበት ነው። ስለዚህ በዚህ በባለ 50 አይነ ጥላውን፣ መተቱን፣ ዛሩን፣ ጥላወጊውን፣ አጋንንቱን ወዘተ ከሕይወታችን የምናርቅበት የምንቀጠቅጥበት ጸጋ የምናገኝበት እነዚህ ናቸው። በዚህ በባለ 50 ቅዱስ ቁርባን መቀበል፣ በርትቶ መጸለይ፣ መመጽወት እና በአምልኮት ስግደት መበርታት ትልቅ ደም አልባ ሰማዕትነት ነው። መንፈሳዊነት በአጽዋማት ጊዜ ተግቶ በፍስክ ጊዜ ተዘናግቶ መኖር አይደለም። ወጥ አቋም ይዞ በጸሎት ተጉዞ ለመልካም ፍጻሜ መትጋት